መልካም ይሁድ ማለዳ እህቶቼና ወንድሞቼ። ስትጸልዩ ወይም የሆነ ነገር ስትጠይቁ እግዚአብሔር አይሆንም ብሏችሁ ያውቃል? በእርግጥ ያውቃል። ምክንያቱም እኔንም ብሎኝ ያውቃል። ስለ ብዙ ነገሮች እንጸልያለን። እናም አንዳንድ ጊዜ እግዚአብሔር አይሆንም ሊለን ይችላል። በሮችም ላይከፈቱ ይችላሉ። እግዚአብሔርም አይሆንም እያለ ሊሆን ይችላል። ያ የፍቅር ግንኙነት አይሆንም፣ ያ ፕሮጀክት አይሆንም። አንዳንድ ጊዜ ዝምታው አይሆንም የሚል ከፍተኛ ድምፅን በውስጡ ይዟል። የዚህ እሁድ ማለዳ መልእክት ይህ ነው። እግዚአብሔር አይሆንም ሲል መለኮታዊ ጥበቃን እያደረገልን ነው። መለኮታዊ ጥበቃ እያደረገልን ነው። በእርግጥ ለተከፈቱ በሮች እግዚአብሔርን እናመሰግናለን። ነገር ግን አንዳንድ ጊዜ ለተዘጉ በሮችን ማመስገን አለብን። ጸሎቶቻችንን ስለመለሰ እግዚአብሔርን እናመሰግናለን። ነገር ግን አንዳንድ ጊዜ ጸሎትን ስላልመለሰም እግዚአብሔርን ማመስገን አለብን። ምክንያቱም አንዳንድ ጊዜ የእግዚአብሔር መልስ አይሆንም ነው። እናም ለምን እንደሆነ ለመረዳት እንቸግራለን። እንጸልያለን፣ ተስፋ እናደርጋለን። እናም አንዳንድ ጊዜ ነገሮች ባቀድነው መንገድ ሳይሄዱ ሲቀሩ እግዚአብሔር እንደተሆን ይሰማናል። ነገር ግን እግዚአብሔር አይሆንም ሲል እየከለከለን አይደለም። ነገር ግን አንዳንድ ጊዜ እግዚአብሔር አይሆንም ሲል ለራሳችን ደህንነት ነው።